እንድትከበሪ ከፈለግሽ ስራ ይኖርሽ ብር ይኖርሽ የራስሽ ነገር ይኖር ከዛም ደረትሽን ነፍተሽ እንዴ ብለሽ የምትናገሪው ነገር ይኖር በተቀረ ብር ከሌለሽ ምንም ነሽ የዛኔ ታያዋለሽ ሀቢብቲ ምን ልሆንልሽ ከዱባይ ሂማኒር ላስመጣልሽ አይ ከዱባይ ወርቅ ላስመጣ አይ ከጣሊያን ወርቅ አሪፍ ነው ከጣሊያን ወርቅ ላምጣልሽ ሽቶ ኬት ይምጣልሽ ብሎ የጠየቀሽ ሁሉ ልክ ትዳር ይዘሽ ልጅ ስትወልጂ እሺ ያንቺ ወጪ ደግሞ አያልቅም ነው የምትባዩ አው ሳትጠይቁ ባናቱ ስጦታ የሚያመጣልሽ ባልሽ ልክ ትዳር ይዘሽ መኖር ስትጀምሪ እንዲያርግልኝ ስትይ ምንድነው ባለፈው የዛሬ አመት ያመጣው ሁሉ ሊያስታውስብሽ ይችላል አምጪልሽል እንዴ ገዝቼልሽል እንዴ ምንድነው እንደዚህ የሚያረግሽ ይልሻል ይሄ ደግሞ የአንድ ወንድ ታሪክ አይደል ያ ሁሉም የባሎች ታሪክ ነው ያ ሁሉም ወንዶች ታሪክ ነው ከስንት አንድ እግዚአብሔር ይባርከው በቃ እናቱ ልትስብላል በቃ የሆነ እናትና አባቱ በሚገርም ፍቅር ያሳደጉት ወንድ ልጅ ካልሆነ ለሴት ልጅ ክብር ሰጥቶ አክብሯት አንደላቆ የሚያኖራት የሀበሻ ወንድ በብዛት እንደዚህ ናቸው በብዛት ምን አልሽኝ እንደዚህ ናቸው አዎ ሂማኒር አሁን የሆነ ባል መጥቶ ሂማኒር ግዛልኝ በትዩ ስንት ብር ነው እንዴ ምናምን ገርል ፍሬንድ እሱ ነሽ ግዛልኝ በትዩ ያሻ ላይ ነው ያሽ እሺ ምናምን ብሎ ነው የሚገዛው ልክ አግብተሽ ቤታችን እንደዚህ ያስፈልገ ቤታችን እንደዚህ ያለ ይልሻል ይመጣና ግን እኮ ለቤቱ ምንም አያረግም እኮ ምንም አባቱ አያረግም ምንም ምድረጥ ልማጡስ እኮ ናችሁ ጌታ ወይኔ ፈረንጅ ወንድ እኮ ጋይስ ኦ ማይ ጉድነስ አሁን ሐሙስ የምታገባው ልጅ አሜሪካዊ ነው ባሏ ጋይስ ወይኔ ማን እንደሆነ አሊኩ ሳይማኩ ያመኛል ለዚህማ ጣናጥሰበት ነኝ ጣናጥሲል ጋይስ ልንገራችሁ ስለነሱ ደግሞ ጣናጥኩ እና ጋይስ አሜሪካዊ ነው አሁን የምታገባው ሐሙስ የምታገባው ያልኳችሁ እና ወይኔ ገብርኤልዬ ወይኔ አምላኬ እኔ ለነገሩ አንድ ጓደኛ ልጅ እንግሊዛዊ ባል ያላት በሷ ማይቻለሁ ኦ ማይ ጋድ አልኩኝ በቃ ጋይስ እንደው አያበሻ እሱ ይው ጋይስ ቤብ መኪና እየሷንም ከፍቶ ጋይስ የኔንም ከፍቶ ሪስፔክቱ የሆነ ነገር ሲል ልሳምሽ በሰው ጠይቁ አስፈቅዱ ልሳምሽ ቤቢ ጋይስ ኦ ማይ ጋድ ሁሉን ነገር አድንቆ እኔማ ሳሳዝናችሁ እንደዚህ ብዬ ቀረው ብታይ እንደዚህ ብዬ አይታደለሽ ላለው ጋይስ ቤብ ልሳምሽ ይላታል ቤብ እንደዚህ ልብላ ይላታል በር መኪና ይከፍታል እኔም ስገባ ይከፍታል ጋይስ ሪስፔክቱ ኦ ማይ ጋድ አያበሻ ወንድ አንተ ብትሆን አሁን ለሚስት እንደዚህ የምታረግ ንቀት ነው የሚመስልክ የተዋረድክ ነው የሚመስልክ እግዚአብሔርና በቃ የተናቃችሁ የተዋረዳችሁ ነው የሚመስላችሁ ያበሻ ወንዶች እንደዚህ ብታረጉ ለምንድን ነው ግን እንደዚህ የምትሆኑት እግዚአብሔር ለምንድን ነው እንደዚህ የምትሆኑት ግን አብሶሉስ ለምንድን ባህላችን አይደለም እኛ ጅንነን ኢልማጦስ የምን አባጅነን ይዛት እየኖርክ አብራት እየኖርክ ጅንነን ገለነሊ እናንተማ ያበሻ ወንዶች እንደዚህ የምታረጉ ወንዶችማ እንደዚህ ቡንን ያርጋችሁ ተቃጠልን እኮ በእናንተ አቃጣላችሁ ያበሻ ወንዶች ያበሻ ባሎች አቃጣላችሁ እስኪ የፈረንጆችን ነገር ስጣቸው መዳኔ ለማባቴ ቡንን አርጋቸው እንደዚህ ጋይስ አሁን ሬድማ ለምትደርቀማችሁ እንጂ ገብሬ እንደዚህ ጣን ቡን ያርጋችሁ ሪስፔክት ለሚስቶቻችሁ ግድ ነው አይፈልጉም ራሱ ጋይስ አይታችኋቸዋል እስኪ ሴቶች ምን ልንገራችሁ ታዘቧቸዋል ወንዶች ባሎቻችሁ ከወለዳችሁ በኋላ ምናምን ሬስቶራንት ወይ ደግሞ የሆነ ዲነር ይዞሽ ወጥቶ አጋጣሚ ይዞሽ ቆጣ ነው አጋጣሚ ይዞ ያወጡም ግን አጋጣሚ ይዞሽ ቆጡ ወይ መሳለት ላይ ምናምን አብረሽ ስትሄጂ በፊት እንደዚህ አቅፎሽ ሬስቶራንት ይዞሽ የሚገባው ወንድ ከወለድሽ በኋላ ምናምን ፊሲክ ነው እያለ የሚገባው ልክ ያረብ ወንድ ይመስል ደነዝ እናንተ ደነዞች